እሺ ውድና የተከበራችሁ ተማሪዎች እንደምን ቆያችሁ? ዛሬ ሳይኮሎጂ ቻፕተር 5 ፈተና ፋይናል ፈተና የሚወጡ ጥያቄዎችን ከተለያዩ ግቢ የወጡ ጥያቄዎችን እንሰራለን ማለት ነው። ክሊርሊ ለማስረዳት ሞክራለሁ። በደንብ ለመረዳት ሞክሩ። በተለይ ሰብጀክቱ በደንብ ያላጠናችሁ ተማሪዎች እንደ መነሻ ይሆናችኋል። አስ ስታርቲንግ ፖይንት መውሰድ ትችላላችሁ። ከዛ የቀረው እናንተ ተሸፍኖታላችሁ ማለት ነው። በደንብ ያላጠናችሁ ተማሪዎችም ስጋት እንዳይገባችሁ በደንብ በሁለት ፓርት እንጨርሰዋለን በፈተና በዛውም ኮንሰፕቱ እየሰጠኋችሁ ስለሚሄድ ማለት ነው። ከመጀመራችን በፊት ግን ሰብስክራይብ ላይክ ሼር ያላደረጋችሁ ተማሪዎች ብታደርጉ ደስ ይለኛል። ቢኮዝ ለእኔም ሳቲስፋክሽን ይሆነኛል። የተሻለ ነገር ለእናንተ ይዤላችሁ እንድመጣ ያደርገኛል። አይታችሁት ሰብስክራይብ የማታደርጉ ተማሪዎች አላችሁ። ሼሞኒው ምናልባት ኮምፒውተር ክላስ ገብታችሁ ቪዲዮውን የምታዩም ከሆነ አንድ ጊዜ ብቻ ስልካችሁን አውጥታችሁ ቀለም ኤዱኬሽናል ቲዩብ ሰርች አድርጋችሁ ሰብስክራይብ ብታደርጉ ደስ ይለኛል። ለክላስ ተማሪዎቻችሁም ለግሩፕ በየግሩፓችሁ ሼር አድርጉ። ኬሽን ነምበር 1 which of the following እንዳልኳችሁ ይሄ ከፎርጌቲንግ እና ከፐርሶናሊቲ ሌላ ጊዜ እንሰራለን። ምናልባት ፎርጌቲንግ ቻፕተር 4 የሚያስፈልግም ከሆነ ኮሜንት ላይ አስቀምጡልኝ። ሌላም እንድሰራላችሁ የምትፈልጉ ኮርሶች በዛው ኮሜንት ላይ አስቀምጡልኝ። ቴሌግራም ጆይን ያላደረጋችሁ ብታደርጉ በጣም ትጠቀማላችሁ። በተለይ ሎጂክ which of the following the best definition of motivation ሊገልጽልን የሚችለው ክሊርሊ በጣም መሸወድ የሌለባችሁ ምንድነው? ምርጫ ላይ 2-3 መልስ ሊኖር ይችላል። ከነዛ ውስጥ ቤስት የሆነውን ነው የምትመርጡት። ማለትም የተሻለውን መልስ ነው የምትመርጡት። ኢንተራንስ ላይ እንደምታስታውሱት ማለት ነው። ሞቲቬሽንን በደንብ የሚያብራራልን የተኛው ዴፊኒሽን ነው ሊገልጽልን የሚችለው? የሳይኮሎጂካል ስቴት ሌት ቱ ሪላክሴሽን ኤንድ ኢንአክቲቪቲ። ሞቲቬሽን የምንለው የሳይኮሎጂካል ስቴት ሆኖ ያንን ነገር ደግሞ ሪላክሴሽን እና ኢንአክቲቪቲ እንድናደርግ ያደርገናል ይላል፣ ወይም ደግሞ ወደዛ ነገር ይመራናል ይላል። ኤ ፋክተር ዛት ኢኒሺየት ዳይሬክትስ ሰስቴን አክቲቪቲ ቱ ሚት ፊዚካል ኦር ሳይኮሎጂካል ኒድስ። ዘ ቤስት አንሰር is B because ያው እንዳያችሁት መጽሐፋችሁ ላይ እንደተቀመጠላችሁ ሞቲቬሽን ማለት የሆነ ድርጊት መነሻው ላይ እንድታደርጉት የሚያደርጋችሁ ኢኒሺያሉ ያንን ስራ ፖይንቱን እንድትጀምሩት የሚያደርጋችሁ ሞቲቬሽን ነው። ምናልባት ያኔ ሞቲቬሽናችሁ ካልሞተ ስራውን እየሰራችሁት እያለ የእናንተ መነቃቃት ለዛ ስራ ያላችሁ ካሪሲቲ ወይም ጉጉት የምንለው ነገር ካላችሁ ዳይሬክት ወይም ደግሞ ይሄ ምንድነው ፐርሲስተንትሊ ያንን ስራ ሳታቋርጡ ታስቀጥሉታላችሁ። አታቋርጡትን ቢኮዝ ምን ስላለ ስቲል ሞቲቬሽናችሁ ከፍተኛ ስለሆነ ሞቲቬሽን ስላላችሁ ለዛ አክቲቪቲ ለዛ ኒድ ያላችሁ ስሜት ስላልተቋረጠ ስቲል ተቀጥሉታላችሁ ማለት ነው። ጀምራችሁ ብቻ አትተውቱም። ፐርሲስተንትሊ ወይም በቋሚነት ያንን ስራ እንዲቀጥል ታደርጋላችሁ። ከዛ በኋላ ደግሞ ሰስቴን አክቲቪቲ ያንን አክቲቪቲ ደግሞ ቱ ሚት ፊዚካል ኦር ሳይኮሎጂካል ኒድስ ወይም ደግሞ ያ ፊዚካል ኒድስ ሊሆን ይችላል፣ የእናንተ ሳይኮሎጂካል ኒድ ሊሆን ይችላል። ያንን ነገር ለማሳካት እስከ መጨረሻ ድረስ እንድታደርጉት ያደርጋችኋል። ያንን ስራ እንድታደርጉት ያደረጋችሁ ምንድነው? ሞቲቬሽን ነው። ቢካዝ ሞቲቬሽን የምንለው ነገር ለዛ ስራ ወይም ደግሞ መነሳሳት፣ መነቃቃት፣ ማንቀሳቀስ የምንለው ነገር እናንተ ላይ ባይኖር ኖሮ ኢኒሺያሊ ስራውን ታቋርጡታላችሁ። ኢኒሺያሊ ላይ ለምን ጀምራችሁ አልተዋችሁትም? ስቲል ሞቲቬሽናችሁ ስላለ ሞቲቬሽን ስቲል አሁንም ካለ ደግሞ ያንን ስራ እንድትጨርሱት ያደርጋችኋል ማለት ነው። የጀመራችሁት ስራ መሀል ላይ እንዳይቋረጥ የሚያደርጋችሁ ሞቲቬሽናችሁ ነው። ለዛ ስራ ያላችሁ መነቃቃት፣ መነሳሳት፣ ስሜት፣ ወኔ ዊካሊት ሞቲቬሽን እንለዋለን። ስቲል ሞቲቬሽን የምንለው አስ ኤ ጀነራል የሆነ ስራ እንድትሰሩት የሚያደርጋችሁ ኢኒሺያሊ እንድትጀምሩት የሚያደርጋችሁ ጀምራችሁ ብቻ እንድትተውት አይደለም። መሀል ላይ እንዳትተው ደግሞ ስቲል እንድትቀጥሉ የሚያደርጋችሁ ሞቲቬሽን ነው። መጨረሻ ላይ ደግሞ ግባችሁን እንድትመቱም የሚያደርጋችሁ ሞቲቬሽን ነው። ቢካዝ የሆነ መስመር ላይ ሚንሳት ኢኒሺያሊ ይሄ ስራ አለ ከዚህ ጀምሮ እዚህ ጋር እስኪደርስ ድረስ ስቲል ሞቲቬሽን የምንለው ነገር አለ። ባይኖር ኖሮ ወይ እዚህ ጋር ከት ያደርጋል ወይ እዚህ ጋር ከት ያደርጋል ማለት ነው። so don't forget መልሳችን ቢ ይሆናል ማለት ነው። question number 2 which of the following is the best describe intrinsic motivation? intrinsic እና extrinsic motivation ምንላቸዋሉ ለመፍጠር ልሞክር። ቤስት ዲስክራይብ የሚገልጽልን የትኛው ነው? motivation based on external reward or recognition የሆነን ስራ እንድትሰሩት የሚያደርጋችሁ የሆነን አክቲቪቲ እንድታደርጉ የሚያደርጋችሁ የሆነ ሪዋርድ ጠብቃችሁ ነው
ኢንትሪንሲክ ሞቲቬሽን የምንለው እያላችሁ ነው ሶ ፎልስ ነው because external reward ወይም የሆነ ሽልማት ለምሳሌ እናንተ የምታጠኑት ጥሩ ግሬድ አስባችሁ ከሆነ ከቤተሰብ ጭብጨባ ፈልጋችሁ ከሆነ ከትምህርት ቤት እውቅና ፈልጋችሁ ከሆነ ያን እንድትነሳሱ ያደረጋችሁ ኤክስትሪንሲክ ሞቲቬሽን እንለዋለን ውጭ ላይ አውትሳይድ ያለው ነገር እናንተ ሲያነሳሳችሁ ያንን ድርጊት እንድታደርጉት ያደርጋችሁ we call it extrinsic motivation because intrinsic motivation የምንለው ደግሞ motivation derived from the enjoyment or satisfaction outside ላይ ምንም የምታገኙት ጥቅም የለም ያንን ስራ ስላደረጋችሁ ያንን እንቅስቃሴ ስላደረጋችሁ ኤክስተርናሊ የምትጠብቁት ነገር የለም ተግባብተናል ብዬ አስባለሁ ለምሳሌ እውቅና እንዳልኳችሁ የሆነ ሽልማት እንዳልኳችሁ ከሆነ ውጭ ላይ ኤክስፔክት የምታደርጉት የምትጠብቁት የለም አውትሳይድ ላይ ወይም ኢንቫይሮንመንቱ ላይ የምትጠብቁት ነገር የለም ነገር ግን ያንን ድርጊት በማድረጋችሁ ብቻ እርካታ የምታገኙ ለምሳሌ የተቸገረን ሰው ብትረዱ አውትሳይድ ላይ ያንን ሰው ይረዳል ምናምን የሚባል እውቅና ላይ ሰጣችሁ ይችላል ለምሳሌ ማንንም ሳይ ነው ያንን ነገር ያደረጋችሁ ለምንድነው ውስጣችሁ ሳቲስፋክሽን ስለፈለጋችሁ የውስጣችሁ እርካታን ስለፈለጋችሁ so intrinsic by itself ምን ማለት ነው internal ነው extrinsic by itself external ነው so ከኤክስተርናሉ ጋር የተያያዘ ነገር ሽልማቱን ፈልጋችሁ የሆነ ድርጊት የምታደርጉ ከሆነ ሞቲቬሽናችሁ በዛ ምክንያት የሚነሳሳ ከሆነ we call it extrinsic motivation intrinsic motivation ደግሞ ለኢንጆይመንት ለራሳችሁ ለደስታ ፈልጋችሁት የራሳችሁን የሆነ የምታገኙት ጥቅም አለ ያ ደግሞ satisfaction ሊሆን ይችላል መደሰት ሊሆን ይችላል so because extrinsic motivation የማንልበት ዋናው ምክንያት ለምንድነው ከአውትሳይድ የምናገኘው ምንም አይነት ጥቅም ስለሌለ ማለት ነው ከአውትሳይድ ወይም ደግሞ ከኤንቫይሮንመንቱ ጋር ምንም የሚያገናኘው ነገር የለም ሶ ያንን ድርጊት በማድረጋችን የምናገኘው ሳቲስፋክሽን ብቻ ነው የውስጥ እርካታ ብቻ ነው ሶ ይሄ ደግሞ ኢንትሪንሲክ ሞቲቬሽን እንለዋለን ያንን ድርጊት እንድናደርግ ያደረገ ምንድነው ኢንትሪንሲክ ሞቲቬሽን እንለዋለን ሞቲቬተር ሪሌት ኢንተርናሽናል ኮንሺየስ ምናምን ይላችኋል አይሆንም Explanation intrinsic motivation occurs when a person engages in an activity because it's inherently rewarding or satisfying rather than for the external rewards. ከኤክስተርናል ሪዋርድ ይልቅ ራሱን ኢንጆይ ለማድረግ inherently ነው so inherently ነው ያንን ሪዋርድ ሊያገኝ የሚችለው ወይም ደግሞ ሳቲስፋይ ነው ያንን ሰው ሊያገኝ የሚችለው ውስጥ እርካታ ሊያገኝ ይችላል ሊደሰት ይችላል ያንን ስራ በማድረጉ እንጂ ውስጥ ላይ ኤክስተርናል ሪዋርዶች ምናምን ይኖራሉ ማለት አይደለም ነው Question number 3. How does your extrinsic motivation differ from intrinsic motivation? It's A. It requires no external reward or recognition. It's solely dependent on one feeling about the activity. It's driven by external outcome or rewards that are separate from the activity itself. It leads to procrastination and lack of engagement is very easy. The extrinsic motivation driven by external outcome ነው ያንን ድርጊት የሚነዳችሁ ምንድነው ያንን ድርጊት እንድታደርጉ የሚያደርጋችሁ ኤክስተርናል አውትካም ነው ከውጫዊ ወይም ደግሞ ከኢንቫይሮንመንቱ የምታገኙት ጥቅም ነው ያንን ስራ እንድትሰሩ ያደረጋችሁ ያንን መነቃቃት ወይም ደግሞ እንቅስቃሴ ወደዛ ስራ እንቅስቃሴ እንድታደርጉ ያደረጋችሁ ኤክስተርናል አውትካም ነው is not related with internal satisfaction such as reward ሊሆን ይችላል ቦነስ ሊሆን ይችላል recognition ሊሆን ይችላል ከሰዎች እውቅና ማግኘት ሊሆን ይችላል የሆነ የምታገኙት ቦነስ ሊሆን ይችላል የሆነ ሪዋርድ ሊሆን ይችላል ሶ ይሄ ነገር ነው እንድትነሳሱ ያደረጋችሁ እንጂ rather than by internal satisfaction ምናምን enjoyment ምናምን የሚለው ነገር የለም ማለት ነው ለምሳሌ የሆነ ሰው የሆነ ድርጊት የሚያደርገው ለሆነ ጥቅም ብሎ ከሆነ ከውጭ ላይ ከሰዎች እውቅና ፈልገው ከሆነ ያንን ድርጊት እንዲያደርግ ያደረገው ምንድነው extrinsic motivation so outside ላይ ያለው ጥቅማ ጥቅም ነው what's an example of extrinsic motivation ይላችኋል student studying for the joy ይላችኋል it's not correct because intrinsic motivation of a runner participating in marathon to achieve personal best time የራሱን best time ከሆነ ለማሻሻል የፈለገው ምንም ከአውትሳይድ የሚያገኘው ጥቅም አለ ለምሳሌ ረነሩ የሚሮጠው ለምንድን ነው የራሱን ቤስት ታይም አንደኛ ለመውጣት ሁለተኛ ወጥቶ የሆነ ሪዋርድ ለማግኘት አይደለም ለምሳሌ ያ ሰው መጨረሻ ሊወጣ ይችላል 20 ሰዎች ካሉ 20ኛ ሊወጣ ይችላል ግን የሱ ቤስት ታይም ግን አሻሽሎ ሊሆን ይችላል ሶ ያ ሰው የሚሮጠው ለዛ ብሎ ከሆነ ምን እንለዋለን ኢንትሪንሲክ ሞቲቬሽን ነው እንዳትሸወዱ because ውጭ ላይ አውትሳይድ ላይ የሚያገኘው ጥቅም የለም ሰዎች እውቅና የሰጡትም recognition የሚባለው ነገር የለም ቦነስ የሚባለው ሪዋርድ የሚባለው ነገር የለም because የራሱን ሰዓት ብቻ ማሻሻል ነው ይሄ ሰው የሚፈልገው ስለዚህ ይሄን ደግሞ intrinsic motivation እንለዋለን an employee working overtime
for financial bonus so ተመልከቱ ለምሳሌ መንግስት ሰራተኞች እስከ 11 ሰዓት መንግስት ቅጥር የተቀጠሩት ከ2 ሰዓት እስከ 11 ሰዓት ሊሆን ይችላል ከ11 ሰዓት ደግሞ አሳልፈው ሊሰሩ ይችላሉ እነዛ ሰዎች የሚሰሩት ውስጣቸው ላይ እርካታ ለማግኘት ሰዎች በመርዳታቸው ሆነ እርካታ ለማግኘት አይደለም ለምንድን ነው ፋይናንሻል ቦነስ ለማግኘት ነው ያ ማለት ደግሞ ውጭ ላይ ያንን ቦነስ ፈልገው ነው የሚሰሩት ኤክስተርናሊ የሚያገኙት ጥቅም ስላለ ለዛ ብለው ነው የሚሰሩ ስለዚህ ያ ደግሞ እንዲሰሩ ያደረጋቸው extrinsic motivation ነው because it's not about satisfaction it's not about enjoyment a musician participates for the love of music ይላል it's intrinsic motivation ነው so የለም ማለት ነው what is the primary focus of intrinsic approach to motivation okay the influence of environment factor on behavior the biological determine okay ጥያቄው intrinsic አይደለም የሚለው innate ነው የሚለው እርግጠኛ ነኝ you see what is the primary focus of instinct so it's very easy instinct እና biology ላይ ተምራችሁታል I think it's influence environmental factor on behavior environmental factor አይደለም ለምሳሌ የሆነ ሰዎች የሆነ ድርጊት እንዲያደርጉ ያደረጋቸው because of environmental factor አይደለም so psychology ላይ ተምረናል የተለያዩ ቶቶች ይሄ ምንድነው ነገስቶልት ምናምን environment ማለት behavioralist ምናምን የሆነ behavior እንዲቀየር የሚያደርጉ የተለያዩ ቲዮሪዎች አይተናል psychology chapter 1 ላይ ስለዚህ አሁን the influence of environment factor on behavior ይላችኋል ኢንስቲንክት ከሆነ ኢንቫይሮንመንት ፋክተር አይደለም ለቢሄቪየር መቀየር ምናምን አይደለም የሚለው ቲዮሪያቸው ወይም ደግሞ የነሱ ጽንሰ ሐሳብ ከዚህ ኮንሰፕት ጋር የሚገናኝ አይደለም the biologically determined and innate patterns of behavior in the human and animal is the correct answer biological ነው so እንደምታውቁት instinct theory is related with biologically so biologically ነው የሆነ አክሽን ሰዎች ወይም ደግሞ የሆነ behavior እንዲያደርጉ የሚያደርጉት naturally ያንን ነገር ከራሳቸው ስለተፈጠረ ነው ከጊዜ በኋላ ተምረውት ወይም ደግሞ by experience አይደለም ነው የሚሉት ለምሳሌ instinct approach emphasizes that behavior are governed by innate biological instincts similar to those in animals such as mating and territory protection ሰዎች የተለያዩ ድንበራቸውን የሚያስጠብቁት የራሳቸውን ድንበር ሊያስከብሩ የሚችሉት not because of experience so በኤክስፒሪየንስ የመጣ ነገር አይደለም በጊዜ ሂደት የተማሩት ነገር ሳይሆን biologically ነው የሚሉት so ይሄ ቲዮሪ በስፋት futurely ሳይኮሎጂ የምትገቡ ተማሪዎች እያንዳንዱን በደንብ ታዩታላችሁ ማለት ነው ሜቲንግ ሊሆን ይችላል ግንኙነት ሴክስ ማድረግ ወይም ደግሞ ልጅ እንደተወለደ ወደ እናቱ ጡት ሄዶ ጡት መጥባት ምናምን ኔቸርሊ የመጣ ነገር ነው እንጂ በኤክስፒሪየንስ እነዚህ ነገራቶች የተካሄዱ ነገር አይደሉም ነው የሚሉት which of the following is the primary drive according to drive reduction theory what's the primary primary እና secondary drive የሚባላሉ primary drive mainly related with basic needs ከbasic need ጋር የሚገናኙ ነገራቶች ናቸው so basic need የሚባሉት ታውቃላችሁ the desire for social approval the need for money the need for food and water so our answer will be C ማለት ነው primary drive are essential for survival ለሰርቫይቫል ወይም ደግሞ ሰዎች በህይወት እንዲቆዩ እጅግ በጣም አስፈላጊ የሆኑ ነገራቶች ሰው በህይወት ለመቆየት ገንዘብ ወረቀት ምናምን እነዚህ ነገራቶች ለሰርቫይቫል ያናገል ክሪቲካል ላይ ሆኑ ይችላሉ ነገር ግን ውሃ የመሳሰሉ ምግብ የመሳሰሉ ነገር ግን በጣም አስፈላጊ ናቸው such as hunger interest መጠማት ሊሆን ይችላል መራብ እነዚህ ነገራቶች as a primary drive ናቸው ማለት ነው why secondary drive involved learning needs በጊዜ ሂደት የተማርናቸው ወይም ደግሞ በተዘዋዋሪ እነዚህ ነገራቶች ልናደርግባቸው የሚጠቅሙ ነገራቶች ናቸው ማለት ነው so primary need የሚባሉት basic need በሚለው ያዙት what role does homeostasis play in drive reduction theory it describes achieving extreme emotional state it helps to maintain a steady internal state within the body it emphasizes the importance of external rewards outline process for learning new behavior is very easy homeostasis ማለት ሰውነታችን ወደ ባላንስ ማምጣት ማለት ነው ለምሳሌ በጣም የተራበ ሰው ካለ በጣም የተጠማ ውሃ የተጠማ ሰው ካለ ወይም ስቲሙላስ በጣም
ሃይሎ የሆነ ሰው ካለ ወደ ስቴዲ ወይም ደግሞ ወደ ኮንስታንት ማምጣት we call it homeostasis ማለት refers to the body ability to maintain አያችሁ ሜንቴን ለማድረግ የሚጠቅመን ማለት ነው ወይም ደግሞ ያ ኮንዲሽን ሆሞስታሲስ እንበለዋለን ስቴብል ስቴት ላይ መድረስ ለምሳሌ ኤሌመንቶች ስቴብል ኤሌመንት ላይ ለመድረስ ለምሳሌ እነ ሶዲየም ማግኒዚየም ሶዲየም ነው ታውቃላችሁ +1 አለው ማግኒዚየም +2 አለው እነ ፍሎሪን ደግሞ -7 አለ ሶ ወደ ስቴብል ስቴት ለመምጣት ወደ ኖብል ጋሶች ወይም ደግሞ በኖብል ጋስ ፎርም ለመቀመጥ ወይም ሉዝ ያደርጋሉ ወይም ጌን ያደርጋሉ ለምን ወደ ስቴብል ፎርም ለመምጣት ማለት ነው ለምሳሌ ሶዲየም አንዱን ሲለቅ ለፍሎሪን ስቴብል ይሆናል ሶዲየም ስቴብል ደረጃ ላይ ይቀመጣሉ ማለት ነው ሶ ያ ማለት ነው ይሄ ጀስት በጣም የተራበ ካለ ለምሳሌ ፍሎሪን በጣም ተርቧል አንድ ይፈልጋል ሶ ሰውየውን በጣም ተራበ ይፈልጋል ሶ በላ ወይም ደግሞ ፍሎሪኑ አንድ ተቀበለ ከሶዲየም ወደ ስቴብል ይመጣሉ ሶ እነዛ ያ ስቴቢሊቲ ምን እንለዋለን ሆሚዮስታሲስ ማለት ነው internal environment promoting behavior to restore balance when needs are raised በሰውነታችን ላይ የሚፈጠር ረሃብ ጥማት ሊሆን ይችላሉ ያንን ኒድ ያንን ጋፕ ማሙላት ሞልተን ደግሞ ወደ ስቴብል መምጣት we call it homeostasis okay how are needs and drive related in the context of motivation needs እና drive በምንድነው related ማድረግ የምንችለው according to Amar A. Needs are merely external pressure while drives are internal responses. Needs create tensions that result in drive leading to behavior and at satisfaction drives are always more important than needs. ምናምን ይላችኋል B ነው the correct answer because needs የምንለው በሰውነታችን ውስጥ ያለው ወይም ደግሞ በእኛ ሰውነት ውስጥ ያለው ጋፕ ነው ሶ ኒስ ጀነሬት ሳይኮሎጂካል ቴንሽን ውስጣችን ላይ ያንን ምን ይፈጥራል ቴንሽን ይፈጥራል ሶ ሊዲንግ ቱ ድራይቭ ያንን እንቅስቃሴ እንድታደርጉ ያደርጋችኋል ያ ቴንሽን ውስጥ ላይ የተፈጠረው ረሃብ ድራይቭ እንድትሆኑ የሆነ ምግብ እንድትፈልጉ ያደርጋችኋል ዛት ሞቲቬትስ ቢሄቪየር ቱ አሊቬት ዛት ቴንሽን ኤንድ ፉልፊል ኒድስ ያንን ኒዳችን ወይም ደግሞ በሰውነታችን የተፈጠረውን ጋፕ ወደ ሆሚዮስታሲስ ለማምጣት ይረዳናል ማለት ነው ሶ ኒድ የምንለው ምንድነው የሆነ ሰውነታችን ላይ ያለው ጋፕ ስላችሁ የሆነ ክፍተት ብላችሁ መረዳት ትችላላችሁ ረሃብ ምናምን ጥማት ሊሆን ይችላል ሶ በዛ ምክንያት ደግሞ እኛ ምግብ እንፈልጋለን ያንን ምግብ ፈልገን ደግሞ ያንን ቴንሽናችን መቀነስ እንችላለን ማለት ነው ሶ our answer will be man needs create tension need የምንለው ቴንሽን ይፈጥራል ውስጥ ላይ በጣም ምንድነው ይሄ ውጥረት እንበለው እንደዛ ነገር ይፈጥራል ዛት ሪዛልትስ ላስትሊ ምን ይፈጥራል ድራይቭ የምንለው which means ያንን ነገር ያንን የተፈጠረውን ጋፕ ወይም ቴንሽን እንዲጠፋ የሚያደርግልን ማለት ነው ሲምፕል what limitation does the drive reduction theory have in explaining human motivation so here the limitation የሆነ ሁሉም ቲዮሪ አብዛኛው ቲዮሪዎች እነ ዲሞክራቲስ ምናምን ኬሚስትሪ ላይ የምታውቋቸው የተለያዩ ሊሚቴሽኖች ነበራቸው as starting point እንደመነሻ የተለያዩ ነገራቶች ይሉ ነበር ለምሳሌ አይዞቶፕ ላይ ምናምን ነበራ የሆነ ሊሚቴሽኖች ነበረባቸው ላይክ እንደዛው ደግሞ እነዚህ ቲዮሪዎች በተለይ ሳይኮሎጂ ላይ የተለያዩ ቲዮሪ ስለሚነሱ በአንድ ርዕስ ብቻ የተለያዩ ቲዮሪዎች ሊነሱ ይችላሉ ሶ እነዛ ቲዮሪዎች የተለያዩ ሊሚቴሽን ይኖርባቸዋል ወይም ደግሞ ጉድለት ማለት እንችላለን የተለያየ ጉድለት ይኖርባቸዋል ሶ የድራይቭ ሪዳክሽን ቲዮሪ ደግሞ what's the main limitation of drive reduction theory ምን ነበር it's only apply to animal behavior it's false it only focus on external incentives it's false it does not account for the behavior motivated by pleasure or curiosity so drive reduction theory ያለው ምንድነው ታውቃላችሁ ሰውነታችን ውስጥ የተለያየ ጋፕ ሲፈጠር ኒድ ሲፈጠር ረሃብ ሲፈጠር ሄደን እንቅስቃሴ ያደርግ ሞቲቬት ሆነን ውስጣችን እንድንንቀሳቀስ ያደርገናል ያ የተፈጠረው ረሃብ ማለት ነው ሶ ያንን because of that needs የሆነ ሞቲቬሽን ወይ ደግሞ ሰውነታችን ተንቀሳቅሶ ምግብ ይፈልጋል
ሰዎች የተለያየ ሰውነታቸው ላይ ጋፕ ሲፈጠር ረሃብ ጥማት የመሰለ ነገር ሲፈጠር እንቅስቃሴ አድርገው ለመብላት እንቅስቃሴ ያደርጋሉ ወይም ደግሞ ያንን ፍለጋ እንቅስቃሴ ያደርጋሉ ድራይቭ ይደረጋሉ ይነዳሉ because of that need በቃ ይሄን ብሎ ነው ያብራራው ድራይቨር ሪዳክሽን ቲዮሪዎች ማለት ነው based on this concept ነው ለምሳሌ ሰዎች ሲራቡ የሆነ እንቅስቃሴ ያደርጋሉ ሲጠሙ እንቅስቃሴ ያደርጋሉ ያንን ጋፕ ለመውላት ነገር ግን ተመልከቱ ሰዎች አንዳንዴ ለኢንጆይመንት ብለው ለደስታ ብለው ጉጉት ስላላቸው ፍላጎት ስላላቸው without any tension ምንም አይነት የሚፈጠር ቴንሽን የለም ሰውነታቸው ውስጥ ወይም ደግሞ without any gap በሰውነታቸው ላይ ምንም አይነት ጋፕ የለም ወይም ደግሞ እጥረት የለም የምግብ እጥረት የውሃ እጥረት something የለም ነገር ግን ያ ችግር ሳይሆን ለምሳሌ እናንተ ጠግባችሁ ሊሆን ይችላል ወይም ደግሞ ይሄ ምንድነው አራውዛል ቲዮሪ ማለት ነው ባጭሩ ምንም የምግብ ፍላጎታችሁ ሳይኖር አንዳንዴ ልበሉ ትችላላችሁ ድራይቨር ሪዳክሽን ቲዮሪ ስለዚህ ግን አልተናገረም ሰዎች ሳይረባቸው ይበላሉ ግን ርቧቸው እንደሚበሉ ወይም ደግሞ ሞቲቬት ሆነው ያንን ጋፕ ለመሙላት ሞቲቬት እንደሚሆኑ ተናግሯል ነገር ግን ሰዎች ሳይረባቸው ለምን ይበላሉ የሚለውን ግን አላብራራም ለደስታ ሊሆን ይችላል ጉጉት ስላላቸው ፍላጎት ስላላቸው ሊሆን ይችላል explanation ተመልከቱ the driver reduction theory primarily addressed tension reduction ያንን የተፈጠረውን ቴንሽን ለመቀነስ ሰዎች ሞቲቬት ይሆናሉ እንቅስቃሴ ያደርጋሉ የሚለውን አብራርቶልናል that's right ትክክል እኮ ነው ነገር ግን but doesn't explain why people engage in behavior when no need is present ሰውነታቸው ላይ ምንም አይነት need ፍላጎት የሚባል ነገር ሳይሆን engage ያደርጋሉ የተለያዩ አክሽኖች ያደርጋሉ why ለምን ያደርጋሉ such as eating for pleasure ሰዎች without any needs ምንም አይነት ፍላጎት ላይኖራቸው ይችላል without ምንድነው የምንለው ይሄ ፍላጎት ያለምንም ፍላጎታቸው ሰዎች ሊመገቡ ይችላሉ just ለደስታ ከሰው ጋር ተቀላቅለው ሰዎችን ለማለት ሊሆን ይችላል ይበላሉ ራሳቸውን ፈታ ለማድረግ ሊበሉ ይችላሉ ነገር ግን ስለዚህ ኮንሰፕት አልተናገሩ the main limitation is this one which of this behavior would the best explained by the instinct approach to motivation It's very easy, which the following behavior would the best explained by instinct approach to motivation. Migrating to different location with seasonal changes. So የተለያዩ አኒማሎች ሚግሬት ያደርጋሉ ከቦታ ቦታ ይንቀሳቀሳሉ የተለያዩ seasonal change ሲኖር ማለት ነው ይሄ ደግሞ ኢንስቲንክቲካሊ ወይም ደግሞ ናቹራሊ የተፈጠረ ነገር ነው እንጂ ሰዎች ወይም ደግሞ እንስሳቶቹ learned ሆነው ተምረው ከጊዜ በኋላ ያመጡት ነገር አይደለም the instinct approach explained by behavior tied to survival instincts such as migration ሊሆን ይችላል ራሳቸውን ለመቋቋም በተለይ የሚያደርጓቸው ድርጊቶች አብዛኛው ግን instinctively የተወሰዱ ነገራቶች ናቸው እንጂ by experience ምናምን የመጡ ነገራቶች አይደለም such as migration ሊሆን ይችላል with innate and biologically driven ቅድም ያየው ነው what's an example of behavior aim to restoring homeostasis ለመመለስ የሚጠቅመን የትኛው ነው to improve fitness eating when feeling hungry so simply eating when feeling hungry ረሃብ ተሰማን የሆነ ኒድ አለ ጋፕ አለ ቴንሽን አለ ያንን ውጥረት ቀንሰን ወደ ስቴብል ስቴት ለማምጣት የምናደርገው we call it homeostasis eating when hungry is behavior motivated by primary drive to reduce hunger and restore balance in the body condition body conditionation ወደ ስቴብል ስቴት ለማምጣት ነው What do our approach to motivation suggest? People are only motivated by psychological needs. Individuals strive to maintain or increase certain level of stimulation in activity. Motivation is solely driven by external rewards. Motivating fixed and does not change over time. So, ከድራይቭ ሪዳክሽን ቲዮሪ የሚለየው ይሄ ስቲሙለሳችን በጣም ሎው ወይም ደግሞ በጣም ሃይ ሊሆን ይችላል ያንን ደግሞ ወደ ስቴብል ለማምጣት ይሄ አራውዛል አፕሮች የሚናገረው ስለዛ ኮንሰፕት ነው ማለት ነው አራውዛል አፕሮች emphasizes that individuals seek to maintain or enhance their level of stimulation and activity based on their personal preferences so በጣም ሎው የሆነ ስቲሙለሳችን ከፍ ለማድረግ ለምሳሌ ሰውየው በጣም ጠግቦ ሊሆን ይችላል ያንን ስቲሙለስ ሃይ ለማድረግ ወይም ደግሞ ሰውየው እንዲበላ ወይም ደግሞ
የሆነ ስቲሙለስ በጣም ሎ ሆኖ ከፍ ለማድረግ የተለያየ ሞቲቬሽን ወይም ደግሞ እንቅስቃሴ ሊያደርግ ይችላል ያን አካል አራውዛል አፕሮች ደግሞ የሚለው ስለዚህ ኮንሰፕት ነው ማለት ነው። በጣም ሎ የሆነ ስቲሙለሳችን ሃይ ለማድረግ የተለያዩ ሰዎች ሞቲቬት ያደርጋሉ እንቅስቃሴ ያደርጋሉ ኢኮሊት ደግሞ ስለዚህ ቤስትሊ ዲስክራይብ ያደረገው አራውዛል ቲዮሪ ነው። ሰዓቱ እየሄደብን ስለሆነ እንፍጠን። how do arousal approach differ from driver reduction theory በምንድነው የሚለየው ይላል። መልሳችን ቢ ነው። ሌሎቹን ማንበብ ትችላላችሁ ልፍጠን ብዬ ነው። arousal approach suggests that people also seek increased stimulation when it's too low ያንን ስቲሙለሳችን የሆነ ነገር ስቲሙለሳችን ያለን ፍላጎት በጣም ሎው ሲሆን ያንን ስቲሙለሳችን ደግሞ ሃይ ለማድረግ የተለያዩ እንቅስቃሴ እናደርጋለን። arousal approach የሚለን ስለዚህ ነው ማለት ነው። ሰዎች ስቲሙለሳቸው በጣም በወረደ ሰዓት በተለያየ ሚንስ ያንን ስቲሙለሳቸው ሃይ ማድረግ ይፈልጋሉ። arousal approach ደግሞ ሰጀስት የሚያደርገን about this concept ነው ማለት ነው። በጣም ሎው የሆነ ስቲሙለሳችንን እንዴት ከፍ ማድረግ እንችላለን። Unlike derivative reduction theory which focus only on the reducing high level of arousal በሰውነታችን ውስጥ በጣም high level of arousal ወይም ደግሞ ውጥረት ምናምን ሲኖር ድራይቭ ሪዳክሽን ቲዮሪ ስለዛ ነገር ነግረውናል። ሰዎች እንቅስቃሴ ያደርጋሉ። ለምሳሌ ውስጥ ላይ የተፈጠረ ረሃብ ጥማት ያለው ነገራቶች ያንን ፕሮብለም ሶልቭ ለማድረግ የተለያዩ እንቅስቃሴ ያደርጋሉ ሰዎች ያንን ሶልቭ ለማድረግ። arousal approach ደግሞ requires that individual may also seek stimulation when level are too low ለምሳሌ ሰዎች በጣም ጠግበው ሊሆን ይችላሉ። በጣም ለምሳሌ ከመጠን በላይ የሆነን ድርጊት አድርገው ሊሆን ይችላል። ያንን ድርጊት ደግሞ ያንን ያለንበትን ስሜት ቀስ ለማርገብ የምናካሂደው የተለያዩ ሲስተሞች ወይም ደግሞ እንቅስቃሴ እናደርጋለን። arousal ቲዮሪ የሚለንም ስለዛ ነው። ሰዎች ሲራቡ ብቻ አይደለም የተለያየ እንቅስቃሴ የሚያደርጉት በጣም ጠግበው ሊሆን ይችላል። ያንን ስቲሙለስ ደግሞ በጣም ሎው የሆነው ስቲሙለስ ደግሞ ሃይም ለማድረግ የተለያዩ ሜተድ ወይም ደግሞ በጣም ምንድነው ሎው የሆነው አራውዛልን ሃይ ለማድረግ የተለያዩ ሜተድ ይጠቀማሉ ነው። ድራይቨር ሪዳክሽን ቲዮሪ ደግሞ ሃይ ሌቭል ኦፍ አራውዛል ላይ ስንደርስ ነው። በጣም ሰውነታችን ቴንሽን ውጥረት ውስጥ ሲሆን ማለትም በጣም መራብ መጠማት ሲከሰት የተለያዩ ሞቲቬሽን እናደርጋለን። በዛው ልክ ደግሞ በሰዎች በጣም ሊጠግቡ ይችላሉ። ከመጠን በላይ ደግሞ ለምሳሌ ሊሰክሩ ይችላሉ። በጣም ከመጠን በላይ ሊቅሙ ይችላሉ። ያንን ሃይ የሆነውን የቃሙትን የጠጡትን የበሉትን ዝቅ ለማድረግ ወይም ደግሞ ወደ ስቴብል ወይም ደግሞ ያንን በጣም ሎው የሆነው ፍላጎታቸውን ወደ ስቴብል ደረጃ ለማምጣት የተለያዩ ሜተዶች ይጠቀማሉ። arousal ቲዮሪ ደግሞ የሚለን ስለዚህ ነው። it's not only about reducing the tension ያንን ቴንሽን ብቻ መቀነስ አይደለም ከቴንሽንም ወጥተን ደግሞ ከመጠን በላይ የሆነን ስቴት ውስጥ ልንገኝ እንችላለን። ያንን ስቴት ደግሞ እንዴት መቀነስ እንችላለን ነው። ለምሳሌ አሁን እንዳልኳችሁ ቅሞ ሊሆን በጣም ጠጥቶ ሊሆን ይችላል። ከመጠን በላይ ማለት ነው። ያንን ለመቀነስ የተለያዩ ዘዴዎች ይጠቀማሉ። arousal approach ደግሞ የሚለን ስለዛ ነው ማለት ነው። what do scientific approach suggest about motivation ስለ motivation ምን ሰጀስት ያደርገናል? ኢንሴንቲቭ አፕሮች ሞቲቬሽን ድሪቨን ባይ ፒውርሊ ኢንተርናል ስቴት ሞቲቬሽን የኛው ቀደም ያለው ነው። ኢንሴንቲቭ የሚለው ኤክስተርናል ሞቲቬሽን የሚለው ጋር ወይም ደግሞ ኤክስትሪንሲክ ሞቲቬሽን ከሚለው ኮንሰፕት ጋር ማገናኘት ትችላላችሁ። 13 ድጋሚ ተደጋግሟል መሰለኝ 14ኛ ብላችሁ ያዙት። Okay, motivation stems from the desire to attain external reward or incentives. ቀደም እንዳልነው ኤክስተርናል የሆነ የሚገኝ ጥቅም አለ። ያንን ነገር ሞቲቬት የሚያደርጋችሁ ከሆነ ኢንሴንቲቭ አፕሮች ደግሞ የሚለን ሰጀስት የሚያደርገን about motivation ስለ ሞቲቬሽን ያለው ቲዮሪ about that external reward ወይም ደግሞ ከኤክስተርናል ከውጫው ያለው ጋር የሚገናኝ ነገር ነው ማለት ነው። ኢንሴንቲቭ አፕሮች ኢንዲኬት ዛት ኢንዲቪጁዋል አር ሞቲቬትድ ሰዎች ለምንድን ነው ሞቲቬትድ የሚሆኑ ዲዛይር ቱ አቺቭ ኤክስተርናል ሪዋርዶች የተለያዩ ኤክስተርናል ሪዋርዶች ለማግኘት ነው ሰዎች የተለያዩ እንቅስቃሴ የሚያደርጉት የሚለን ኮንሰፕት ነው ማለት ነው። ይሄኛው ቲዮሪ ሜንሊ ሪሌትድ ዊዝ ቅድም እንዳልኳችሁ ኤክስትሪንሲክ ሞቲቬሽን ከምንለው እነዛ ፋክተሮቹ ማለት ነው። ለምሳሌ እውቅና ያልነው ሪዋርድ ያልነው ቦነስ ያልነው ሰዎች በእነዚህ ምክንያቶች ነው ሞቲቬት የሚሆኑት ነው የሚለን። Individuals are motivated by the desire to achieve external rewards such as recognition ሊሆን ይችላል money other desired outcome እነዚህ ጥቅሞች በመፈለግ ነው ሰዎች ሞቲቬትድ የሚሆኑት ነው የሚለው።
how do drive and incentive work together according to incentive theory? drive እና incentive እንዴት ነው አብረው ሊሰሩ ወይም ደግሞ work together እንዴት ነው ሊሰሩ የሚችሉት ነው የሚለን according to incentive theory በincentive theory መሰረት ማለት ነው drive push behavior why incentive pull behavior it's very easy ድራይቭ እኛን ፑሽ ያደርገናል ወይም ደግሞ ይገፋፋናል ለምሳሌ ውስጥ ላይ ያለው መራ መጠማት ሊሆን ይችላል ሶ because of that ደግሞ እኛ ያንን የተለያየ ምግብ ፍለጋ ምናምን እንቅስቃሴ እናደርጋለን ኢንሴንቲቭ ደግሞ እኛን አትራክት ያደርገናል ለምሳሌ ሽልማቶች ገንዘቦች ጥቅማ ጥቅሞች እነዛ ደግሞ እኛ አትራክት ያደርገናል ያኛው ድራይቭ እኛን ፑሽ ያደርግ ኢንሴንቲቭ ደግሞ እኛ ፑል ያደርገናል ወይም ደግሞ አትራክት ያደርገናል ማለት ነው ይስበናል according to incentive theory drive push individual toward fulfilling needs so ያንን የተፈጠረው ኒድችንን ፉልፊል ለማድረግ የተለያየ እንቅስቃሴ እናደርጋለን we call it push ያደርገናል ማለት ነው one incentive pull individual which means አትራክት ያደርገናል ሰዎችን አትራክት ያደርጋል by self ለምሳሌ ሰውየው ሽልማት ያገኛል ከተባለ የሆነ ነገር ያገኛል ከተባለ ምን ያደርጋል አትራክት ያደርጋል okay what is the focus of cognitive approach to motivation in our answer will be thought belief expectation and goal ምንድነው ኮግኒቲቭ አፕሮች የሚለው ምንድነው ሰዎች ሞቲቬት ሊሆኑ የሚችሉት አስበው አሰላስለው የሆነ ነገር ጠብቀው ለምሳሌ እኔ ትንሽ ቆይቼ ይሄንን ስራ እሰራለሁ የምሰራው ለምንድነው ከጊዜ በኋላ ተለውጬ ቤተሰቦችን ለመለወጥ ሀብታም ለመሆን ይሄን ማድረግ አለብኝ ብሎ ሰውየው ሊነሳሳ ይችላል ያ ኮግኒቲቭ ሚዛብ ይሄ ከጭንቅላት ጋር የሚገናኝ ወይም ደግሞ ምንድነው አርቆ ከማሰብ ጋር የሚገናኝ ማለት ነው ሰዎች አስበው አሰላስለው የሆነ ድርጊት የሚያደርጉ ከሆነ ያ ሞቲቬሽን የተፈጠረው በምንድነው በማሰቡ በማሰላሰሉ ቆም ብሎ በማሰቡ ነው it's not related with ኢኔት ወይ ደግሞ ኢኔት የተፈጠረ ነገር አይደለም በኢንሴንቲቭ የተፈጠረ ሽልማት ፈልጎ ምናምን ነገር አይደለም ቆሞ አሰላስሎ የራሱን አስተሳሰብ ጨምሮ የሆነ ኤክስፔክት ያደርገው ነገር አስቀምጦ አስቦ የሆነ ጎል አለ ያንን ጎል ደግሞ አስቀምጦ የሆነ ድርጊት የሚያደርግ ከሆነ ኮግኒቲቭ አፕሮች ቱ ሞቲቬሽን ነው ማለት ነው ሚዛት ሰውየው አሰላስሎ የሆነ ድርጊት ወይ ደግሞ ያንን ሞቲቬት የሚሆን ከሆነ አሰላስሎ አውጥቶ አውርዶ ከቤተሰቡ ጋር ተማክሮ ከጓደኛው ጋር አማክሮ እንዲህ ባደርግ ይቻላል ምናምን ብሎ የሆነ አክሽን የሚያደርግ ከሆነ ያ ሰው ሞቲቬት የሆነው ለምንድነው በራሱ ስላሰላሰለ ማለት ነው በተፈጥሮ የመጣ ነገር አይደለም የሆነ ኢንሴንቲቭ የጠውጨ ከኤክስተርናል ሪዋርድ የጠበቀው ኑሮ ነገር አይደለም የሆነ ሽልማት ፈልጎ አይደለም በራሱ ጊዜ ነው cognitive approach that individual thoughts belief goal play crucial role shaping motivationችን በዋናነት ሼፕ ሊያደርግን ለሚችለው ብለው የሚያስቡት እነዚህ ደግሞ ምንድነው የራሱ ሰውየው አስተሳሰቡ እምነቱ ጎሉ እነዚህ ነገራቶች ሲደማመሩ ሰውየው በሆነ ድርጊት ሞቲቬት እንዲሆን ያደርገዋል ይላል according to cognitive approach to motivation ማለት ነው what distinguishes intrinsic motivation from extrinsic motivation is very easy the motivation comes from enjoyment while extrinsic motivation driven by external reward it's very easy which is the following is an example of intrinsic motivation የሆነው የትኛው ነው so ሰዓቱ በጣም ስለሄደ which one is the following example of intrinsic motivation playing a sport because bring personal joy so እንቅስቃሴ የሚያደርግ ከሆነ የራሱ ጤንነት ለመጠበቅ ወይም ደግሞ ደስታ ለማግኘት ከሆነ we call it intrinsic motivation ነው studying solely for achieve high grade ለማምጣት ሰውየው የሚያጠና ከሆነ ከኤክስተርናል ፓርት ወይም ከሌክቸሩ የሚጠብቀው የሚፈልገው ነገር አለ ያ ደግሞ extrinsic motivation ነው completing work tasks to earn bonus ለማግኘትም ከሆነ በተመሳሳይ የሆነ ስራ የሚያደርገው የሆነ አካል earn bonus ለማግኘት ብሎ ከሆነ extrinsic motivation ለቦነሱም ብሎ ነው ያንን አክሽን እንዲያደርግ ያደረገው ደግሞ extrinsic motivation እንለዋለን attending a workshop for certificate so attend ማድረገው ለሰርቲፊኬቱ ነው ስለዚህ our answer will be ማለት ነው what about motivation direct teacher to provide extra tutorial session for personal satisfaction so ገቢ ላይ አይታሰብም አንዳንዴ ሊከሰት ይችላል so ታችኛው ክላስ ላይ ያያችሁት ነገር ነው ምንም አይነት ቱቶሪያል በመስጠታቸው የሚያገኙ ጥቅማ ጥቅም የለም ነገር ግን የራሳቸው ሳቲስፋክሽን ያገኛሉ እነዛ መምህራኖች እናንተን በማስተማራቸው so intrinsic motivation ነው በጣም ቀላል why make students study hard only to achieve particular grade our answer will be C they are motivated by extrinsic factors such as grade በግሬዱ ሞቲቬት ስለሆኑ ነው
why makes the study hard only to achieve particular grade ተማሪው የሚያጠናው ሃይ ግሬድ ለማምጣት ብሎ ከሆነ ከኤክስተርናሉ የሚጠብቀውን ስላለ ነው ይሄ ኤክስትሪንሲክ ሞቲቬሽን የምንለው ነገር ስላለ ነው ለግሬዱ ብሎ ነው በደንብ የሚያጠናው የሚያነብ so our answer will be C ማለት ነው በጣም ቀላል ናቸው what role do expectation play in cognitive approach to motivation ይላል ራሳችሁ ስሩት what statements align with arousal approach individual holistic to reduce discomfort what is limitation of driver reduction theory in explaining human behavior ቅድም ላይ ነው ሊሚቴሽኑ ምንድነው ነው it does not account for motivation stemming from curiosity or excitement ለcuriosity እና excitement ለነዚህ ነገራቶች ተብሎ ሰዎች እንቅስቃሴ ያደርጋሉ so በዚህ ነገር ስለ about this motivation ምንም ያለው ነገር የለም the main limitation is this one ማለት ነው ዋና ሊሚቴሽናቸው ጉድለታቸውም ይሄ ነው ቅድም እንዳየነው The driver reduction theory does not adequately explain why individuals may engage in activities that are not directly related to reducing drive. Yani የሆነን drive ለመቀነስ ወይም ኒዳቸውን ለማሟላት አይደለም ሰዎች እንቅስቃሴ የሚያደርጉ such as seeking new experience ሰዎች አዲስ ኤክስፒሪየንስን ፈልገው የተለያየ እንቅስቃሴ ሊያደርጉ ይችላሉ በውስጣቸው የተፈጠረ ኒድስ ወይም ደግሞ ጋፕ ኖሮ አይደለም just as new experience ፈልገው የተለያዩ እንቅስቃሴ ሊያደርጉ ይችላሉ ሞቲቬት ሊሆኑ ይችላሉ so the main limitation is this one in incentive theory what motivates behavior ሰዎች ምንድነው ሞቲቬት የሚያደርጋቸው according to incentive theory በጣም ቀላል ነው so የሁላቸውንም ያዙ ኮንሰፕታቸው ከምን ጋር እንደሚገኝ ኢንስቲንክት ምንድነው ኢንሴንቲቭ ምንድነው ድራይቨር ሪዳክሽን ምንድነው የሚለውን ሁሉንም ያዙ incentive what motives behavior ቢኖ the anticipation external reward or incentive ቀድም ያለው ማለት ነው ከውጫዊ ወይም ደግሞ ይሄ ምንድነው ሪዋርዶች ሽልማቶች ሪኮግኒሽኖች ፈልገው የተለያየ እንቅስቃሴ ሊያደርጉ የሚችሉት according to this theory ማለት ነው so it's very easy part 2 ላይ እንጨርሰዋለን ማለት ነው ሞቲቬሽን እና ከፐርሰናሊቲ የተለያዩ ጥያቄዎች ጨምረን እንጨርሰዋለን part 4 መሰራት ካለበት ንገሩኝ ሌሎች ኮርሶችን መሰራት የምትፈልጉ ተማሪዎች እንዲሰራላችሁ የምትፈልጉትን አሳውቁኝ እንሰራለን ማለት ነው ሌሎችም ጥያቄዎች ክሊርሊ ለማስረዳት ሞክራለሁ የተኛውም ኮርስ ይሰራልን በሉኝ ጻፉልኝ እና ሰብስክራይብ አድርጉ ሼር አድርጉ እስቲ ወደ ክላስ ተማሪዎቻችሁ ሼር አድርጉላችሁ ሁላችሁንም ወዳችኋለሁ ጉድ ባይ